የወርቁ ፎቶ ያስፈልግ ነበር። እሺ ቤትዬ ነው አንዴ ግቢ ትላክልሽ ስልኳን። ያው ዞሮ ዞሮኛ ከሁለት ወገን ሳንሰማ ስለማንፈርድ ልጅቷ ትምጣና ከዛ እሷንም እንጠይቃት። ችግር የለውም ትግባ። አንቺ ጋር በምትለው ነገር እንስማማለን። እሷ እኔ ባልኳት በቤተክርስቲያን ጥሪም ይሄው ድምጿን ልካለሁ ለቤቲ ማለት ነው። ቅጠሪኝና ማይልኝ ከማልሽልኝ በኋላ አምናለሁ። አንቺ እንደወሰድሽ አጋልሽ። አዳምጪኝ ውዴ፣ ስምሽ ማን ነው? የሺወርቅ መሪ። እዚህ ላይ ስልክሽን ብቻ ነው የምትሰጪ። የሺወርቅ ስልክሽን ብቻ ስጪ ለቤቲ። እኔ ሀቢባ ነኝ ብዬ ዋትሳፕ ላይ ቮይስ አረግልሽ የልጅቷን ስልክና ፎቶ አብራችሁ የተነሳችሁትንና ቮይስ ብዙ ነገር እንዳትልኪብኝ፣ ስልኬ ሞልቷልሽ። ሙላት ቮይስ እና አንድ ሁለት ድምጽ ልክልሻለሁ፣ ፎቶአችን ልክልሻለሁ። እሺ ላኪ ለቤቲ የራስሽን ቁጥር። እሺ አመሰግናለሁ አቡዬ። እግዚአብሔር ይስጥሽ። ቃሌን ስለፈጸምኩ ብሞትም አይቆጨኝም። እግዚአብሔር የተመሰገነ ይሁን። አይዞሽ። እሺ አመሰግናለሁ። ላኪ ቁጥርሽን መጀመሪያ እዚሁ እንዳለሽ። ወይ ወርቅ የአንገቱን ብቻ መርጣ ግን እንዴት ወሰደች? ካገኘች አይቀር ላፍ አታረግም ሁሉንም። ግን ምናልባት እንዳይባነን ብላም ሊሆን ይችላል። እስከሚለያዩ ከኬንያ ኢትዮጵያ እስከሚደርሱ በድንገት እንዳይባነን። እንዴት ናችሁ የአቡ ቤተሰብ? 05 ኮዱ የት ሀገር ነው? ሀሲናት ሀሲን የምን ኮድ ነው? የት ሀገር ነሽ? የት ሀገር ነሽ ሀሲን? ኮድ አድርጌ እንድልክ። ሀሳን ነው የሚለው። ሀሳን ሰላማችሁ ይብዛ። 05 የት ነው ኮዱ? ላስገባበት አውዬ 05 ብላ ላከች። ይረሳውት ዩኤኢ መሰለኝ ያለችው። ዩኤኢ 971 ዜሮን አጥፈሽና ዜሮን አጥፍተሽ ከፊት 971 ጨምሪበት ፕላስ 971 ውዶቼ። ዘላለምን ፎሎ አድርጓት ፕሊዝ። ዘላለምን ፎሎ ስታደርጉ ለወንድማችን አኑሻ ገንዘብ መታከሚያ እየረዳችሁት እንደሆነ እወቁ። ስለዚህ ዘላለምን ፎሎ አድርገን 100,000 ስናስገባት አሁን ስንት ደረሰች? አሁን 29,400 አድርሰናል። 100,000 ስትገባ 200,000 ብር ለአኑሻ ትሰጠዋለች። እና ባካችሁ ሁላችሁም ዘላለምን ፎሎ በማድረግ አኑሻን እናግዝ። ሀቡ ባንቺ ምንድነው ቪዲዮ? እኔ እኮ አንዳንዶቻችሁ የቀጠራችሁኝ ይመስላችኋል። እንደ እየመጣችሁ ቪዲዮ እንድትሰሪልኝ ነበር። አስቸኳይ ነው። ኤክስኪውዝ ሚ ባንቺ የምን ቪዲዮ ነው የምሰራልሽ? በእናትሽ አንዳንዴ እዚህ ቤት ከልሻለሁ አቡዬ የህዝብ ቀበሌ ይመስላችኋል መሰለኝ። አንቺ ስሪ። እሺ ቤትዬ የኔ እናት ቴንክ ዩ። ማን ነበር ስሟ? የሺ ወርቅ ሙሉ ወርቅ ነው የሺ ወርቅ ነው ስምሽ? የሺ ወርቅ መሪ። የሺ ወርቅ ሀቢባ ነኝ። ያው ሀቢባ ነኝ ብዬሻለሁ። ላኪልኝ እንትን። እሺ ሀቡ ወንድሞቼን አገኘኋቸው። ወንድሞቿ የጠፉባት ማን ነበረች?
እስቲ ነይ ማነሽ? ወንድሞችሽ የጠፉብሽ ልጅ አለሽ እንዴ? ላስታውስሽም። እስቲ ነይና ንገሪኝ። ሰላምዬ ልብሽ ይባረክ። አቡዬ እንዴት ነሽ ማማ? እንዴ አንቺ ቻይና ያለሽው ልጅ ነሽ እንዴ? አዎ እኔ ነኝ። እንዴት አገኘሻቸው ወንድሞችሽን? እስከ ዛሬ እኮ እየጻፍኩልሽ ነበር። የዛ ቀን ለታ እዚህ ጋ የነበሩት አንዷ በውስጥ ጻፈችልኝና እኔ ልፈትሸኝ ነው እንዴ ወይስ ልትበላይ ነው እንዴ ብዬ ከዛ አጣራዋት። ኧረ እኔ ያገር ልጅ ነኝ ያገርሽ ልጅ ነኝ ምናምን ብላኝ ጻፈችልኝ። እስኪ እሺ ስልክሽን ላኪልኝ ብላ በዛ አፈላልጋ ምናምን እዛ ነው የምትኖረው እሷም። ከዛ ቶሎ በይ ኢሞ ስጭኝ ስትለኝ እሺ ብዬ ኢሞ ላኩላት። ኢሞ አወራን። ቶሎ በይ ስልክሽን ስጭኝ አግኝቻቸዋለሁ አለችኝ። እውነትሽን ነው አልኳት። ደስ ሲለሽ ትቆራረጫለሽ። ጋይስ አስታውሳችኋት? አባቷ ምናምን ፎቶ የላትም በምልክት ምናምን አንዱ የለም። አራት ወንድሞችን አግኝቻቸዋለሁ። አንዱ የለም። ከዛ አሁን ራሱ አገናኝሻለሁ። ማርያም እንዴት ደስ እንዳለኝ። ሁሉም በተበታትነው ነው ያሉት። እዚህ ሀገር የለም። አይዞሽ እሱ እንዳጠራቸዋለሁ። ውዴ ትቆራረጫለሽ እኮ እንኳን ቪዲዮ አብርታ ቪዲዮ ትላላችሁ። እንኳን ቪዲዮ አብርታ በቮይስም አልጠራ ኔትወርኳ። ወይ ጉድ! ይሰማል? ይሰማሻል? ቆይ ልውጣ ወደ ውጭ። አዎ መቅዲ ኔትወርክ ያለበት ቦታ መቅዲ ኔትወርክ ያለበት ቦታ ሂጂ። እሺ አሁን ይሰማል? አሁን ይሰማል? ይሰማል ይሰማል። እና እንደዛ ብላ ነው እዚህ ላይ ነው ያሉት ሰዎች ያገኙልኝ። አግኝቻቸው አሁን በይሙ እናወራለን። እዚህ ሀገር ግን የሉም። አሁን ኢትዮጵያ የሉም። ሁሉም በበረሃና ሳውዲ ናቸው ያሉት። ማንካራችሁ ሻለል ከኔው ሰጀላላችሁ ምንን ምን አቀላችሁ? ከዛ በኋላ ይገርማል። በጣም ደስ ይላል። ሁሉም ሳውዲ ናቸው ያሉት። በረሃ ነው ያሉት። አንድ ወንድሜ አራት ወንድሞችን ነው ያገኘኋቸው። አንድ ወንድሜ የለም። ህይወቱ አልፏል። እንዴት እንዳለ አይታወቅም። ነቅዲ ወደ በኋላ ወይ ነገ ምናምን ላይ ጸጥታ ላይ ስትሆኝ በእናትሽ ጫጫታው ራሴን አመመኝ። እሺ አቡዬ በቃ ነገ እሺ አወራሻለሁ። ጸጥ ያለ ቦታ ላይ ስትሆኝ ነይ እሺማ። እሺ ወይኔ በደስታ እያለቀሰች ነበር። ጋይስ ልታመሰግን ነው የመጣችው። እዚህ ቤት ገብታ ታሪኳን ተናግራ ቤተሰቦቿን እንደጠፉባት፣ ወንድሞቿን አባቷን እንደማትፈልገው እንደተቀየመችው፣ ግን ወንድሞቿን እንደምትፈልጋቸው ምናምን ተናግራ ነበረ እና አሁን አግኝታ እናንተን ልታመሰግን ነው የመጣችው። ደስታዋ ልትገልጽ ነገ ከነገ ወዲያ ጸጥታ ላይ ስትሆን ትመጣና ወንድሞቿንም ታገናኘናለች። እሺ ወንድም ካሌድ እንዴት ነህ? ወንድም ካሌድ ደህና ነህ ወይ? ሰላም ነሽ? እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ነህ? አለሁ። እንግዲህ ያው ከመልካም ዜና ጀምረሻል። ያው ባለፈ እንደዛ ችግር ውስጥ የነበረች እህታችን ገነት አስታውሻል መቼም። አንተ ኤርፖርት የተቀመጣት ከዚህ ይሸኘናል።
ባደራ ያስቀመጥሻት? ያው አሁን ጨርሳለች። ያው ሰውም ገንዘብ አስገብቶላታል። ስለዚህ ከተመቸ ነገ፣ ካልሆነ ደግሞ ቀጠሮ ይዘን ሰውን አመስግና ልክ ባልሽው እንደመሰረት ያው ቤት ተከራይታ ራሷን ችላ ለመውጣት ዝግጁ ናትና፣ ስለዚህ በተለይ ደግሞ ያን ጊዜ ራሷን ልታጠፋ በዛ ሌሊት እኔ ምናልባት በሶሻል ሚዲያ ታሪክ በአንድ ቀን በአንድ ሌሊት እንደዚህ ተሳክቶላት ማታ ችግሯን አስረድታ ከ2-3 ሰዓት በኋላ ትኬት ተቆርጦላት ኢትዮጵያ መጣ ቤተሰቦቿን አግኝታ በማግስቱ ደግሞ ገንዘብ ተዋጥቶላት እዚህ እንደዚህ ደረሰች ልጅ አይቻል አቅምና እንግዲህ የ2018 ከሰክሰስ ሂስቶሪዎች መሀል አንዱ ነው ብዬ አስባለሁ እና ስለዚህ አዲስ ዓመትን በአዲስ ተስፋ ለመቀበል እንግዲህ እንደ አንድ ግባት እሷንም ማመስግነን ሌሎችንም የምናመሰግንበት መድረክ ያስፈልገኛል ብላለች እና ከተመቸ ነገ ቀጠሮ እንውሰድ፣ ካልሆነ እንደተመቸሽ ይቻላል። ነገ ምንም ችግር የለውም። ነገ 10 ሰዓት ይሁን። ነገ ከቀኑ 10 ሰዓት ይመችቃል። በአበሻ 10 ሰዓት ማለት ነው። አዎ በኢትዮጵያ ከቀኑ 10 ሰዓት። በጣም ጥሩ። በደንብ ፕሮግራም እናደርጋለን። ስለዚህ ቪዲዮ ስሪና የድሮ ቪዲዮ ላይ ማውጣትሽ እንደዚህ አድርገሽ በደንብ ያንን ነገር አድርጎ ፕሮግራም እናደርጋታለን። ያው በዚህ አጋጣሚ ያው ሁሉንም ማመስግኝልህ አንተን እጅግ በጣም አድርገን እናመሰግናለን ወንድም ካሌድ። በዛ ጠዋት ሌሊት ላይ ተነስተህ ሄደህ ኤርፖርት ተቀብለህ አምጥተህ ቤትክ እንደ ቤተሰብ ሆነ ትሪት አድርገህ ፍቅር ሰጥተህ የወንድምነት የአባትነት በጣም ደስተኛ ሆና እዛ ኖራ አሁን ደግሞ ደህና ሆና አገግማ የተዋጣላትን ብር 1 ሚሊዮን ነበር ቃል የተገባላት። ሶ ገንዘቡ ገብቶላት አዶኖ ስንት ኤግዛክትሊ እንደደረሰ አላወቅኩም። ገንዘቡ ቃል የተገባ 700,000 አካባቢ ስንት 700,000 ብር ገብቶላት 700,000 ብር ገብቶላት አሁን ቤት ተከራይታ በራሷ ላይፏን ለመጀመር መጀመሪያ ያገዙኝን ሰዎች ማመስገን ፈልጋለሁ ብላ ነው። ስለዚህ ነገ ኦልሬዲ ነገ የሚፖስት ቪዲዮ ስላለብኝ ነው የማስታወቂያ ቪዲዮ። ስለዚህ አሁን እዚህ ጋር ልንገራችሁ። ነገ በኢትዮጵያ ከቀኑ 10 ሰዓት ገነት አልቅሳ ራሴን ላጠፋ ነው ሀቢባ ጋዋ ካልወሰድከኝ ራሴን ላጠፋለሁ ብላው ለበቄ ገነት የምትባለች ብላው በቄ በነጋታው ይዟት መጥቶ እዚህ ጋር ችግሯን ተናግራ አልቅሳ ወንድም ካሌድን ጠርተን ልክ እንደ ቴራፒስት አረጋግቶ አናግሯት። እኔ ደግሞ መዳሟን አናግሬላት መዳሟን አሳምኜ ትኬቷን ቆርጠን አገር ቤት ሸኝተናት በቄ ደግሞ በቄ አልኑር ትራቭል ኤጀንሲ ትኬቷን ስፖንሰር ሆኖ አገር ቤት ሸኝተናት በሌሊት ሄዶ ወንድም ካሌድ ኤርፖርት ተቀብሎ እስካሁን ድረስ ወንድም ካሌድ ፋውንዴሽን ቁጭ ብላ ነበር ልክ እንደ ቤተሰብ ትሪት ስትደረግ የነበረው። አሁን ደግሞ በቀን ደህና ሆናለች። ህዝቡ ቃል የገባላት ያዋጣላት የሰበሰብኩላትም ገንዘብ ገብቷል። ስለዚህ ህይወቷን ልትጀምር ነው። ህይወቷን ለመጀመር ነገር ወደ ህይወቴ ከመሄዴ በፊት ያገዙኝን ሰዎች ላመስግን ብላ ነው። ስለዚህ ነገ በኢትዮጵያ ከቀኑ 10 ሰዓት ወንድም ካሌድ ይዟት ይመጣል። አመሰግንና ወደ ህይወቷ ትሄዳለች ማለት ነው። ወንድም ካሌድን እጅግ በጣም አድርገን እናመሰግናለን። ቤታችን ነው ሲጀመር ወንድም ካሌድ ፋውንዴሽን ቤታችን ነው። ቴንኪው ሀቡዬ። ያው እንግዲህ እዚህ ደግሞ 3000 ሰው አለ። በነገራችን ላይ አንድ ቻሌንጅ አስጀምረን ነበረ እና አሁን ያለንን አካውንት 330,000 ገብቷል እና 500,000 ካስገባን አንድ ሰው ለእህታችን ለዙዙ ለማናት ለኮኪ የሳውዲ እንግዲህ ረጅም ዓመት 13 ዓመት የቆየችና ኢቃማዋ እንትን ብሏልና በአጋጣሚ ለእኔ ቃል ገብቶልኝ ነበር ገንዘብ እና ለእኔ ምንም አሁን አያስፈልገኝም። ስለዚህ በአጋጣሚ በቀደም ፈንድሬዚንግ ሲደረግላት ስለነበረ ለዛ 500,000 ብር ለመክፈል ተስማምቷል። እስካሁን የሄደችው 50,000 ናት እና አሁን 150,000 ሰው ይቀራል። 500,000 ግማሽ ሚሊዮን ብር ነው የሚሰጣት እና እዚህም ያላችሁ ሰዎች እንግዲህ የኔን አካውንት ፎሎ ማድረግ ነው። ሌላ ብዙ እንትን አይደለም። ለእሷም ነው እንግዲህ የሚከፍለው አንድ ግለሰብ። ስለዚህ እዚሁ ያሉትም ልጆች የኛን አካውንት ፎሎ እንዲያደርጉ አድርጊልን። እዚህም ያሉ ደግሞ ያው የኮኪን ያቋታልና ስለዚህ ለእሷም ቪዲዮም ተሰርቷል። በተደጋጋሚ ቪዲዮ በመስራት ሰው ፎሎ እንዲያደርግና አሁን አንድ 10 ቀን ማራዘሚያ ተሰጥቷልና ሁላችሁም እዚህ ያላችሁ በ10 ቀን ውስጥ ይሄንን እንግዲህ አሁን ያለንን አካውንት 500,000 ማስገባት ነው። 150,000 እንግዲህ 150,000 ምናልባት በ2-3 ቀን ውስጥ እንኳን መግባት የሚችል ነው። ስለዚህ እዚህ ውስጥ አሁን ያለው ሰው እንኳን ያው 200 ሰው ፎሎ አድርጓል። እንግዲህ አንቺ ሞር ስትያቸው ደግሞ ይሰማሉ።
እሺ ውዶቼ እንደሰማችሁት ወንድም ካልድ ለወንድም ካልድ አንድ ግለሰብ ቻሌንጅ ሰጠው። አካውንት ግን 500 ሺህ ካስገባ 500 ሺህ እሰጥሃለሁ ብሎ ወንድም ካልድ ደግሞ ለአንዲት ለተቸገረች እህታችን ኮኪ ሰጥቷታል ይህን ቻሌንጅ። ፎሎ አድርገን የወንድም ካልድ ፋውንዴሽን አካውንት 500 ሺህ ሲገባ 500 ሺህ ብር ለእህታችን